ቫይራል እየወጡ ያሉትን እነዚህ ኔትወርኪንግ አኒማል ቪዲዮ መስራት በጣም ቀላል ነው። 10 ደቂቃ ከሰጣችሁኝ ሙሉ ስቴፑን ቀላል አድርጌ ያሳያቸዋለሁ። ሰሞኑን ኤአይ ጀነሬትድ ቪዲዮዎች ሶሻል ሚዲያን አጥለቅልቋል። እንስሳዎች እንደ ሰው እያወሩ ከሰው በላይ ፊል እያደረጉ የሰውን ኢሞሽን እየነኩ ብዙ እይታዎችን እያገኙ ይገኛሉ። እነዚህ ቪዲዮዎች በዩቱብ በቲክቶክ እና በሌሎችም ፕላትፎርሞች ላይ ቫይራል መውጣታቸው ብቻ ሳይሆን ለአካውንትና ለቻናል ግሮዝ ያላቸውን ሚና በእነዚህ ቻናል ማየት ትችላላችሁ። ዛሬ እነዚህን ቶኪንግ አኒማል ቪዲዮዎችን እንዴት መስራት እንደምንችል ስለማሳያችሁ ላይክ እና ሰብስክራይብ በማድረግ ጀምሩ። ገደለ ስንገባ ቤዚካሊ ይህንን ነገር ለመስራት ሁለት ቱሎች ያስፈልጉናል። ኤአይ እና ሄጂን ቪዲዮ ጀነሬተር ነው። ሶስተኛው ደግሞ ቲፕ ነው፣ መጨረሻ ላይ ነግራችኋለሁ። አንሊሚትድ ቪዲዮ ጀነሬት ለማድረግ ነው የሚጠቅማቸው። አሁን ብሮሰራችን ላይ እንገባና በአንድ ታብ ላይ ኤአይ ብለን ሰርች አድርገን እንገባለን። መጀመሪያ ላይ የሚያመጣውን ክሊክ አድርገን፣ በሁለተኛው ደግሞ ሄጂን ቪዲዮ ጀነሬተርን ሰርች እናደርጋለን። እሱን እንከፍታለን ማለት ነው። ከዛ እንደከፈተልን ሳይንአፕ ስለሚያመጣልን ጎግል አካውንታችን ሳይንአፕ እናደርግና ኮንቲኒዩ ስንለው ራሱ ሳይኒን አድርጎ ስለሚገባልኝ ትንሽ እንጠብቃለን። ከዛ እዚህ ጋር የሚጠይቃቸውን ጥያቄ የፈለጋችሁትን መመለስ ትችላላችሁ። እኛ እዚህ ጋር የምንበለው ፐርሰናል የሚለውን ተጠቅመን እንክፈት። ቀጥለን ደግሞ ኮንተንት ክሬተር እንበለው። ያው ጀስት ሴዝ ለማድረግ ስለሆነ አሁን ደግሞ ኤፋን እንደ ክሬቲቭ ፕሮጀክት የሚለውን ብለን ነክስት እንላለን። በቃ አሁን ወደ ሆም ኢንተርፌሱ አመጣን። ከነዚህ ኦፕሽኖች እኛ የምንፈልገው የቱን ነው? ፎቶ ቱ ቪዲዮ ዊዝ አቫታር የሚለውን ክሊክ አድርገን እንከፍትና ከዛ በኋላ እዚህ ጋር የምናስገባውን ፎቶ ፍለጋ ወደ ሌላኛው ታብ እንሄድና ካትን ሰርች እናደርጋለን። በድመት ስለምንሰራ ካት ሰርች እናደርጋለን። እስኪ አሪፍ ድመት አሪፍ ፎቶ ምረጡ። እስኪ አሪፍ 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 አሪፍ። እቺ ብርጥዬ ናታ። እቺ እንወሰድና ዳውንሎድ እናድርጋት። ከዛ ኤአይ ላይ ሄደን የበለጠ እናሳምራታለን። እዛ ላይ ሄደን ምን እናደርጋለን? ድራግ አድርገን እናስገባለን ቦታው ላይ። ካስገባን በኋላ እንነግረዋለን፣ ትእዛዝ እንሰጣለን ምን አይነት ካት እንዲያደርግልን እንደምንፈልግ ማለት ነው። እዚህ ጋር እንጽፍለታለን። ከዛ ምን እንበለው ምን ብለን እንገረው? እስኪ ፏ ያለች ሱፍ የለበሰች ድመት አድርግልን ብለን እንገረውና ልጻፍለት ሜክ ፕሮፌሽናል ካት ዊሪንግ ስዊት ብዬ ጻፍኩለት። ቀጥለን ኢንተር እንልና ትንሽ እንጠብቃለን ጀነሬት እስኪያደርግልን። ከዛ በኋላ ትንሽ ጠብቀን ልክ ጀነሬት አድርገው እንደጨረሰ ዳውንሎድ እናደርግና ወደ የት እንመለሳለን ማለት ነው። አሁን ወደ ሄጂን እንመለሳለን። ወደ ሄጂን ስንመለስ ከቅድሙ ቦታ ነው የምንቀጥለው። ያው ቅድም ፎቶ ላይ ደርሰን ነው ያቆምነው። አሁን ምርጥዬ ድመታችንን ድራግ አድርገን እናስገባና ከዛ ድምፅ እንሰጣታለን ማለት ነው። ምንድን ነው ግን ድምፅ የምንሰጣት? ምን አይነት ድምፅ እንስጣት? ሁለት አማራጮች አሉን። ለራሳችን ድምፅ መቅዳት እንችላለን፣ ወይንም ደግሞ የቀደነውን ማስገባት እንችላለን፣ አፕሎድ ማድረግ እንችላለን ማለት ነው። ግን ከ10 ሰከንድ በላይ አይችልም። ለዛ ደግሞ መጨረሻ ላይ ቲፕ ሰጣቸዋለሁ ብያቸዋለሁ፣ እሱን ፊክስ የምታደርጉበትን። አሁን እኔ ቀድቼ ስላስቀመጥኩኝ አፕሎድ እናድርግና ትንሽ ጠብቀን ከዛ አድ አውዲዮ የሚለውን ሲያመጣልን እንደዚህ ክሊክ አድርገን እንገባለን ወይንም ክሊክ እናደርጋለን። ከዛ በኋላ ጀነሬት የሚለውን ነክተን ጀነሬት እስኪያደርግልን ትንሽ እንጠብቃለን ማለት ነው። ከዛ ትንሽ አቆይቶ እዚህ ጋር ጨርሶ ያመጣላችኋል። ከዛ እዚህ 3 ነጥብ ጋር ነክታችሁ ዳውንሎድ ማድረግ ትችላላችሁ። አሁን እስኪ የኛ የሰራነውን እንየው። ቫይራል እየወጡ ያሉትን እነዚህ ኔትወርኪንግ አኒማል ቪዲዮ መስራት በጣም ቀላል ነው። 10 ደቂቃ ከሰጣችሁኝ ሙሉ ስቴፑን ቀላል አድርጌ ያሳያቸዋለሁ። አሁን ቀላል አድርገን ምንም ሳናወሳስበው ስራችንን ጨረስን ማለት ነው። አሁን የቀረን ምንድን ነው? ቲፓችሁ ብቻ ነው። ያው ቲፓችሁን አሁን ልሰጣችሁ ስለሆነ እናንተም ሰብስክራይብ ማድረጋችሁን ቼክ አድርጉና ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉት። ቲፑ ምንድነው? መልቲፕል አካውንትን ለመክፈት ወይም ሳይን አፕ ለማድረግ የሚጠቅማችሁ ቴምፕ ሜል የሚባል ዌብሳይት ነው።
እሱም አሁን የሰራናቸው ቪዲዮ ከ10 ሰከንድ በላይ ስለማይሰጠን በተለያየ አካውንት ሳይን አፕ እያደረግን ዳውንሎድ እያደረግን አንድ ላይ ቪዲዮዎችን እንድንቀጣጥል ይረዳናል ማለት ነው። እንደዚህ ትጠቀማላችሁ። አሁን እንደማሳያችሁ ልክ ቴምፕ ሜል ብላችሁ ዌብሳይቱ ላይ ስትገቡ ፊት ለፊት ላይ እንደዚህ ኢሜል ይሰጣችኋል የምትመዘግቡበትን። ያው የመጀመሪያ ኢሜል ሌላ ሰው ተመዝግቡበት ምናምንም ስለሆነ እሱን ትደልቱና ሌላውን ኢሜል ኮፒ አድርጋችሁ ሄዳችሁ ሄጂን ላይ ፔስት ታደርጋላችሁ። ከዛ በኋላ ሳይን አፕ ታደርጉበታላችሁ ማለት ነው። ኮዱን ደግሞ መልሳችሁ አሁን ወደ ፔጅ ውስጥ መለስ ወደ ታች ላይ ያመጣላችኋል። በኢሜሉ ከተመዘገባችሁ በኋላ ቬሪፊኬሽን ኮድ ይልክላችኋል ወደ ኢሜሉ ስትመለሱ ወደ ቴምፕ ሜል ትመለሱና ከታች ያመጣላችኋል ራሱ ሪፍሬሽ ያደረገ። ከዛ በኋላ ነክታችሁ ትገቡና ኮዱን ኮፒ አድርጋችሁ አምጥታችሁ ፔስት ማድረግ ነው ማለት ነው። ስለተከታተላችሁኝ አመሰግናለሁ። ይሄንን ይመስል ነበር። ጠቃሚ ነገር እንዳገኛችሁ ተስፋ አድርጋለሁ። ቪዲዮውን ከወደዱት ላይክ፣ በአዲስ ነገር ደግሞ ድጋሚ እንድንገናኝ ቻናሉን ሰብስክራይብ ያድርጉ። መልካም ቆይታ።